ቆይ አንቺ ለዚህ ቤት የዘመድ ቤት ነሽ ወይስ እንዴት ዝም ብለሽ ጎረቤት ነሽ? እሺ ምን አለ ከመጣሽ አዲስ ነሽ? እዚህ ቤት የትኛው ቤት? ይሄኛው ቤት? አሁን እዚህ ቤት እንዴት ገባሽ? ዝም ብዬ ከፍቶ ማሳለኝ በሩ እኔ ምን አባቴ ይሻለኛል? አሁን ሴትዮዋ ይሄ ካሜራ እዛ ጋር እያየችኝ ነው። እኔ ምን ይሻለኛል? እሺ ምን ላድርግ? በአላህ አደራ የባካችሁ ይሄ እንትን ሼር ኮፒ ሊንክ አድርጉት። እኔ በድንጋጤም እንዳወራሁኝም አላውቅም። በአላህ ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በክርስቶስ ብዝት ትረፍ ይበልልኝ ማለት ነው። እንግዲህ እቺ እህታችን በምስሉ ላይ የምታዩት እህታችን ምክንያቷንም እንዴት እንደሆነ አላቅም። ያው ከአሰሪዎቿ ቤት ወጥታ ጎረቤት ቤት ነው በራፉ ክፍት ሆኖ ነው ያገኘሁት ነው እያለች ያለችው። የእሷንም ቪዲዮ አስገባላችኋለሁ የምትሰሙት ይሆናል ማለት ነው። እኔ እውነት ለመናገር ስደት አይኑ ይጥፋ፣ እግዚአብሔር አምላክ ብቻ እንጂ ጤናሽን ይስጥሽ፣ ሙሉ ጤንነትሽን ይመለስልሽ እላለሁኝ። የኔ ቆንጆ ፈጣሪ ይጠብቅሽ፣ ክፉን አይንካሽ። እንግዲህ እዋት ለመናገር ለማውራት ራሱ አቅም አታለች። አስባችሁታል? በዚህ መልኩ ማለት ነው። በቃ እኔ እንጃ ምን እንደምላችሁ አላውቅም። ውስጤን ነው እኔ ጎዳኝ። በጣም ነው የተሰማኝ። የኔ ከርታታ እግዚአብሔር ይጠብቅሽ። እቺኛይቱም ልጅ እንግዲህ እንደምትሰሟት ካሜራ አለ ነው እያለች አለችው። ካሜራ ካለ በጣም ከባድ ነው። እንዴት ታደርጋታለች? ቤት ውስጥ ካሜራ ካለ በጣም ሀርድ ነው። ካሜራ አለበት ቤት ማለት ነው። ማን ወጣ ማን ገባ ሁሉን ነገር ስለሚያው እንግዲህ አንቺኛይቱንም ፈጣሪ ጠብቅሽ። እቺኛይቱንም እህታችን እንግዲህ አሁን ጾም ነው፣ ሮመዳን ነው። እንደዚህ ባትንገላታ ሲያማትም ወደ ሐኪም ቤትም ይዘዋትም ቢሄዱ ለነሱ መልካም ስራ ነው ማለት ነው። እውነት ለመናገር የሰው ልጅ ሁላችንም በአንድ አይነት መልኩ ብናየው ብዬ አስባለሁኝ። አሁን እቺ ልጅ እኔ ውስጤን ነው የአንጀቴን ነው የበላችኝ። እውነት ለመናገር በጣም ታሳዝናለች። አቋም ዋናዋት ምግብ በልታ የተቀመጠች ማትመስል ማለት ነው። እና እኔ እንጃ ምን እንደምላችሁ ብቻ አላውቅም። ማርያምን ነው የምላችሁ፣ ቃላት ራሱ አጥሮኛል።